ድፍረት ያጣነው ሼም ስለሚይዘን ነው። ሶ ሼም ማለት ምን ማለት እንደሆነ ልንገራችሁ፣ ለወንዶችም ለሴቶችም ማለት ይጠቅማችኋል። ቪዲዮን ከመጀመሪያ በፊት የፕላስ ምልክቷን መጫናችሁን አትርሱ፣ የሚጠቅም ነገር ስለምነግራችሁ ማለት ነው። መጀመሪያ ግን አይገርማችሁም ከኬጂ ጀምሮ እስከ ሃይ ስኩል እስከ ዩኒቨርሲቲ ድረስ ስንመጣ ቤዚክ የሆኑ ነገሮችን አልተማርንም። ሼማችንን እንዴት ማስወገድ እንዳለብን አልተማርንም። በስነ ስርዓት መግባባት እንዴት መቻል እንዳለብን አልተማርንም። እንዲሁም ደግሞ የተማርነውን ነገር መድረክ ላይ ወጥተን እንዴት ፕሬዘንት ማድረግ እንዳለብን አልተማርንም። ስለዚህ this is a shame ማለት ነው። ስለዚህ ሼም መሆን ያለበት ፖቴንሻልህን ፖቴንሻልሽን ባለመጠቀምሽ ነው እንጂ ማንም ሰው ይፈርድብኛል ብለሽ ወይም ደግሞ ይፈርድብኛል ብለ በምትሰራው ነገር መፍራት የለብህም። ሼም ሊኖርህ የሚገባው ወይም ሊኖራችሁ የሚገባው በምን መልኩ ነው? ያላችሁን ፖቴንሻል ሳትጠቀሙ ስትቀሩ፣ መሞከር ያለባችሁን ነገር ሳትሞክሩ ስትቀሩ፣ እንዲሁም ደግሞ መስራት ያለባችሁን ነገር ሳትሰሩ ስትቀሩ፣ መናገር ያለባችሁን ነገር ሳትናገሩ ስትቀሩ ሼም ሊይዛችሁ የሚገባው ለዚህ ነው። በእነዚህ ምክንያቶች ነው። ሼም ከያዛችሁ ራሳችሁ ነው ሼም መያዝ ያለበት። ሼም ሊሆን የሚገባው በዚህ መልኩ ነው እንጂ መስራት ያለባችሁን ነገር ልትሰሩ መልካም ነገር ሆኖ ሰው ምን ይለኛል ብላችሁ መቆም ማለት የሚገል መርዝ ነው። ስለዚህ አደራ ይህንን የምታጠፉበትን 2 ቤዚክ ቲፖች ልንገራችሁ። አንደኛው መስራት የፈለጋችሁትን ነገር በግልጽ ማወቅ። ኮንተንት ፕሮዲውስ ማድረግ ከሆነ የምትፈልጉት ምን አይነት ኮንተንት ነው ፕሮዲውስ ማድረገው፣ ኦዲየንሴ ማን ነው የሚሆነው፣ እንዲሁም ደግሞ መግዛት ያለብኝ ነገር ማቴሪያሎች ምን ናቸው ብላችሁ በግልጽ ማስቀመጥ። መስራት የምትፈልጉትን ነገር በግልጽ ማስቀመጥ። ሁለተኛ ወሳኙ ነገር ደግሞ ምን መሰላችሁ? ልክ መስራት የፈለጋችሁት ነገር በግልጽ ካወቃችሁ በኋላ ሳይኮሎጂያችሁ በምንድነው ማዘጋጀት ያለባችሁ? ይህ ምሰራ ወይም ደግሞ ልጀምር ያሰብኩት ነገር አዲስ ሊሆን ይችላል። ስለዚህ ሰው ተቀባይነቱ ጥሩ ላይሆን ይችላል፣ ግን የቻልኩትን ነገር ባለኝ አቅም ከፈጣሪ ጋር እሞክራለሁ ብላችሁ ማዘጋጀት ራሳችሁ። ሁለተኛው ደግሞ ቤዚክ ሳይኮሎጂ መዘጋጀት ያለባችሁ የምሰራው ነገር ፌል ሊያደርግ ይችላል ሊሳካም ይችላል ብላችሁ ራሳችሁን በሁለቱ መንገድ ማዘጋጀት አለባችሁ። ያው ፖዚቲቭ እኔ የምመክራችሁ ሊሳካ ይችላል ብላችሁ ማመን ነው። ግን ፌል ካደረገም ችግር የለውም። ሁሉም ሰው የመጀመሪያው ቢዝነስ ላይሳካለት ይችላል። ስለዚህ በተደጋጋሚ እየሞከርኩኝ አሁን ፌል ካደረገብኝ ቢዝነስ ተምሬ ነገ ላይ የተሻለ ነገር እሰራለሁ ማለት። እንዲሁም ደግሞ ራሳችሁን በዛው ደግሞ ዴቨሎፕ ታደርጋላችሁ። ምክንያቱም ፌል ስታደርጉ ከብዙ አይነት ሰዎች ጋር ስለምትገናኙ፣ እንዲሁም ደግሞ ገንዘብ እንዴት እንደሚሰራ ታውቃላችሁ፣ የስራው ሂደት እንዴት እንደሆነ ስለምታውቁ የራሳችሁንን ፖቴንሻል ታውቃላችሁ ማለት ነው። ይመቻችሁ።